ወንጌል ምዕራፍ 24 ቁጥር 35 ላይ እንዲህ ይላል፣ ሰማይና ምድር ያልፋሉ ቃሌ ግን አያልፍም። የእግዚአብሔር ቃል ፈጽሞ የተረጋገጠ ነው። ከልምዳችሁ በላይ እርግጥ ነው። መዝሙረ ዳዊት በምዕራፍ 18 ቁጥር 30 እንዲህ ይላል፣ የአምላኬ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው፣ በእርሱ ለሚታመኑት ሁሉ ጋሻ ነው። ፓስተር ክሪስ እንዲህ ብለው ይመክሩናል፣ በትጋት ልትለማመዱት ከሚገቡት ነገሮች ውስጥ አንዱ እግዚአብሔርን እንደ ቃሉ በቀጥታ መውሰድ ነው። በየትኛውም ሁኔታ ውስጥ ብትገኙ በቃሉ ላይ ተግባራዊ በማድረግ ቃሉ ትክክለኛ ነው። በኢሳይያስ መጽሐፍ ምዕራፍ 55 ቁጥር 10 እና 11 ላይ እንዲህ ይላል፣ ከአፌ የሚወጣ ቃሌ እንዲህ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ምናልባት የገጠማችሁ የጤና ቀውስ ሊሆን ይችላል። ቃሉ መለኮታዊ ጤንነታችሁን ያረጋግጥላችኋል። እግዚአብሔርን ለፈውስ ማልቀስና መለመን አያስፈልግም። ከፈውስ የሚሻል አንድ ነገር ቀድሞውኑ ሰጥቷችኋል። ያም የእርሱ ሕይወት በውስጣችሁ ነው። በበሽታ በህመምና በድካም ላይ የበላይነት መብታችሁ ማረጋገጫ ይህ ነው። በእግዚአብሔር ቃል ላይ እምነት ይኑራችሁ። እርሱ የሚናገረው ሁሉ እውነት መሆኑን ተቀበሉ እና በዚያ ተገቢውን እርምጃ ውሰዱ። በክርስቶስ ቤዛዊ ሥራ የተካተቱ እያንዳንዱን የመጽሐፍ ቅዱስ ቃል በሙሉ እርሱ ለእናንተ ሲል የፈጸማቸው ነገሮችን ሁሉና በሞቱ የታተመው ቃል ኪዳን ማሳያ ነው። እነዚህ መለያዎች ትክክለኛና እምነት የሚጣልባቸው ብቻ ሳይሆኑ እንድንኖርበት ለእኛ የተሰጡ ናቸው። ስለዚህ የሚሰማችሁ፣ የምትሰሙት፣ የምታዩት ወይም የነበራችሁ ልምምድ ምንም ለውጥ አያመጣም። መጽሐፍ ሲናገር ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን፣ ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ ይለናል በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 9። ከነበራችሁ ልምምድ ካሳለፋችሁት ስቃይ ይልቅ የበለጠ እምነት የሚጣልበት አንድ ነገር አለ። ያም የእርሱ የጸጋው ቃል ነው። የእግዚአብሔርን ቃል አጥብቃችሁ ያዙ። ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁን። ነገሮች ከውጭ ሲታዩ የሚለወጡ አይመስሉ ይሆናል። ነገር ግን እምነታችሁ ግዙፍ እስኪሆን ድረስ ያንን ሁኔታ በሚመለከት ቃሉን አውጁ፣ አረጋግጡ። ሃሌሉያ! ኢየሱስ ክርስቶስ ያድናል። እምነት ከሕይወት ተፈጥሯዊ ሁኔታዎች በላይ ቃሉን ይቀበላልና ከፍ ከፍ ያደርጋል። ለዚህ ነው ዘወትር ቃሉን ማሰላሰልና ጠንካራ እምነትን መገንባት ለእናንተ አስፈላጊ የሆነው። እምነታችሁ ጠንካራ ሲሆን ምንም የምታዩትም ሆነ የምትሰሙት ወይንም የሚሰማችሁ ነገር ግድ አይልም። ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁን። በተፈጥሮ ላይ ምንም ያክል አሉታዊ ወይም የማይቻል ነገሮችን ብታዩ ምንም ግድ አይልም። እናንተ ሁል ጊዜም አሸናፊ ናችሁ። የተከበራችሁ የእግዚአብሔር ቤተሰቦች የሚከተለውን ጸሎት ከኔ ጋር አብረን እንጸልያለን። ውድ አባት ሆይ ፈጽሞ እርግጥ ስለሆነው ቃልህ አመሰግንሃለሁ። አሁንም ቃልህ በውስጤ እያደገ ነው። በውስጡ ባለው መልእክት ፍሬ እያፈራሁ በቃልህ ኃይል ዛሬ እና በየቀኑ አሸንፋለሁ። ሁሌም በክብርህ ውስጥ እኖራለሁ። በኢየሱስ ስም አሜን። የተወደዳችሁ የእግዚአብሔር ልጆች ለተጨማሪ ጥናት ይጠቅማችሁ ዘንድ የሚከተሉትን ጥቅሶች ታነቡ ዘንድ ጋብዛችኋለሁ። የሐዋርያት ሥራ ምዕራፍ 20 ቁጥር 32፣ የማቴዎስ ወንጌል ምዕራፍ 24 ቁጥር 35 እና መዝሙረ ዳዊት ምዕራፍ 119 ቁጥር 89። ዛሬ በነበረን ቃሉ ፈጽሞ የተረጋገጠ ነው በሚል ርዕስ የተማማርነው ትምህርት መንፈስ ቅዱስ በልባችሁ ማህተምን አድርጎ
በየትኛውም ጊዜና ሰዓት መጠቀም የምትችሉበትን እውነተኛ ትምህርት እንዳስተማራችሁ አምናለሁ። ነገ በተመሳሳይ እንገናኛለን። እግዚአብሔር ዘመናችሁን ይባርክ።